ሰላም ውዶች እንዴት ናችሁ? ግብዣዬን ሀይሚና ብሩክን እንግዲህ ሰርፕራይዝ አድርጋችኋለች ያሉበት ድረስ ፋሚሊ ማለት ነው። አስደንግጣቸዋለች። እንዲሁም በእነ ኮስተር መጥቻለሁ ማለት ነው። አዲስ ቪዲዮ ለቀዋል። ያበደ አስደንግጠውታል ማለት ነው። እነ ግብዣዬ እንግዲህ ሰርፕራይዝ ነው ያደረገቻቸው። ነይ ሲሏት አይ አልመጣም ብላ ከዛ ሄዳ ነው እንግዲህ ሰርፕራይዝ ያደረጋቻቸው እና ጥሩ ጊዜ እንደሚኖራቸው አልጠራጠርም። እና ግብዣውን 60 ምናምን ናት እና 100 ሺህ እንዲያስገቧት በዚህ ቪዲዮ እየተናገሩ ነበር እና እንደምትገባ አልጠራጠርም ማለት ነው። ምክንያቱም የጨረቃ ፋሚሊ ያው ይችላል አንዳንድ ልጆች ቢኖሩም ግን ፋይሚ ምንድን ናቸው ሀይሚና እንዲሁም ደግሞ ግብዣዬ አንድ ሆኖ አሳይተዋቸዋል ማለት ነው። ከአሁን በኋላ አፋቸውን ያዘጓቸው ይመስለኛል። ምክንያቱም ለአንድ ለሁለት ብለው እነሱ መጣላት የለባቸውም ማለት ነው። እንደዚህ አንደኝነት ነው የሚያምርባቸው እና ውዶችዬ ማለት ነው። ሁለታቸውም እንደምናቸው በጣም ሰው ይወዳቸዋል እና ይችላሉ። በቃ እየስሩበት። አንቺን አንፈልግም፣ አንቺን አንፈልግም፣ አያስፈልግም እና በዚህ ቪዲዮ 100 ሺህ እንደምትገባ አልጠራጠርም። ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉኝ ውዶችዬ። እና ሌላው ደግሞ የምናፖስት ዛሬ የመጡበት ቪዲዮ አሪፍ ነው እያለ ግን እንደነ ፕራንክ ያኔ ቢቀር ነው የሚያሰኝ። እንዳየ ነው ሁለት ልጆች ተጎርተዋል ማለት ነው። ቀስቴ ልቦ ላይ አንደኛው ደግሞ እጁ ላይ እና የተኙበት ድረስ በመግባት የተኛ ሰው ይደነግጣል እና በጣም ተዛሬ ቅጥዬ በእንደዚህ አይነት ቪዲዮ አልመጣም ብሎ ተናግሯል። እንግዲህ ኮስተር ትክክል እንዳልሆነ ገብቶታል። ብቻ ለምን ግብዣዬን አታመጧትም እንላለን። ለኪ ግብዣዬ ከእነ ሀይሚ ጋር ሄዳ ነው እና እኔ ግን በእርግጠኝነት አውቄ ነበር። ለምን ብትሉኝ የሆነ ሸር አድርጋ ነበር የብሩኬን እና ጥላችሁን ሄዳችሁ ምናምን እያለ ሸር አድርጋ ነበር እና ግን ከቢኒ ጋር ልትሄድ ነው እንደምናምን ብዬ አስቤ ነበረ። በእርግጠኝነት ይኖራል አቢኒ ምናልባት ካሜራ ላይ አልገባው ነው ይሆናል። በሌላ ቪዲዮ አንድ ላይ ሊሰሩ ይችላሉ። ዘመኑ ብዙ ቪዲዮዎች እንደሚሰሩ ምንም ጥርጥር የለውም። ይሰራሉ ማለት ነው። ግብዣዬን በቅርቡ ትገባለች። በቃ ተቀላቀለ ከነሱ ጋር እንዳያችኋቸው ብዙ ሰዎች ብሩኬን ስራ አሰራት፣ ዩቱብ ላይ በደንብ መስራት አለባት፣ ቲክቶክ ብቻ በቂ አይደለም ምናምን እያሉ ቪዲዮ ሰርተው ነበር እና በእርግጠኝነት ያመለክ ተደርሶታል መሰለኝ። ህትሎ በደርሰው እንኳን ብሩኬ ደህና ልጅ ነው በእርግጠኝነት። ሀይሚም እንደዛው እና በቃ አግዘዋታል። እንደውም እንኳን ተጫወተች እንኳን ተዋወቀቻቸው ነው የምለው ውዶች። ይህ ግብዣ የተጫወተ ሲሏት ችግር የለውም ብላ ተጫውታ ይሄው አንዳንድ ጊዜ ለበጎ ነው ማለት ነው። ሁለታቸውን ተጠቅመው አሁንም ደግሞ እንደዚህ በአንድ ቪዲዮ ሰርተው ማለት ነው። አስባችኋል? በአንድ ቪዲዮ 100 ምናምን ሺህ ቪው 100 ሺህ እኮ ነው ብለዋል። የምር አንድ ያለ ዩቲዩብ ላይ ሀቁን የሚናገርና በአንድ ቪዲዮ 100 ሺህ እንደሚገኝ ማለት ነው። በደንብ ከታየ ግብዣዬን ማለት ነው በፖስተር ቤት፣ በቀስቴ ቤት እንደውም ደግሞ በራስሽን ቤት ከነሱ ጋር ነው ይልን የሚሉም አሉ ማለት ነው። እና ግብዣዬ በእርግጥ ከነሱ ቤት አው መጥፋት የለባትም፣ ግን በሌላ ቤት ያኔ ዝም ብላው አግኝ ብላሏት ሁሉ ምናምን የማንነቱን ማሳደጊያ መሆን የለባትም። እሷ መሆን አልፈልግም ብላለች፣ ግን መስራት እንደምትችል ተናግራለች ማለት ነው። እና ትችላለች። ጋይስ ታያላችሁ። የምር አፋችሁን አታበላሹ፣ አትሳደቡ ማለት ነው። ግን አንዳንዴ የምትወሰደው ጥንካሬ ነውና አንዳንዱ ያን ተስፋ ቆርጦ ይተዋል፣ አንዳንዱ ደግሞ ተመልከቱ። ግብዣዬ ግን አልመለስም ብላለች። እናንተ መቀጠሉ እኔም ስራዬን እቀጥላለሁ ብላ ተናግራለች። እና ባትለፉ ነው የምል። እንግዲህ ፈጣሪ ጨምረላት። የምር ይሄንን ባለመስማቷ ያን ምንም ባለመምሰሏ እኔ ትንቂያታለሁ ማለት ነው። አንዳንዱ የሆነው እያለ ሳል ወይ በቃ አይደለ ከሚዲያ ይጠፋል፣ ስታንዲንግ ወይ ደግሞ ለትንሽ ጊዜያት ይጠፋል። እሷ ግን ይኸው አንድ ቀንም እንኳን አልጠፋችም። 2 ቀን እንኳን ብትጠፋ የሆነ ፕሮግራም እንዳላት እንግዲህ ክብርን ማነች ሀይም ስትናገር ነበርና አይተናል። ከቢኒም ጋር መጥታለች እና የተለያየ ስራ ስላላት ነው እንጂ ለነሱ ብላ አልነበረም የጠፋች። እና ጠንካራነቷን አሳይታለች። ወደፊትም እንደምትሄድ ምንም ጥርጥር የለውም ማለት ነው። ጀግና ጎበዝ። የምር አንዳንዶች እሷን ለማሸማቀቅ ቲክቶክ ላይ 2-3 እየሆኑ ገስት ላይ የሚሳደቡ አሉና በጣም ነው የገረመኝ።